ድንጋዩ እንደ ሰም የቀለጠልህ አፈርና እንጨት ውሃውን ትተህ 10 ቤተ መቅደስ ከዓለት የሠራህ ቅዱስ ላሊበላ ለዓለም ጎነህ ድንጋዩ እንደ ሰም የቀለጠ። በመጀመሪያ እንኳን ለዚህ የተቀደሰ ቦታ በሰላም አደረሳችሁ። በጥንት ሰዓት በኢትዮጵያ የነበሩ ስርወ መንግስታት ቁጥራቸው 3 ሲሆን የመጀመሪያው ስርወ መንግስት የአክሱም ስርወ መንግስት ተብሎ መናገሻ ከተማውን አክሱም አካባቢ አድርጎ የነገሰው ስርወ መንግስት ነው። ከዛ በመቀጠል ደግሞ በሁለተኛ ደረጃ ላይ የነገሰው የዛጉዌ ስርወ መንግስት ሲሆን የዛጉዌ ስርወ መንግስት ደግሞ መናገሻ ከተማውን እዚያ አካባቢ አድርጎ ሮሃ ይባል ነበር ጥንታዊ ስሙ። ሮሃ አካባቢ አድርጎ የነገሰው ስርወ መንግስት ነው። ቅዱስ ላሊበላ ቤተክርስቲያኖቹን ካነጹና ከሰሩ በኋላ ግን የቦታው ስም ሮሃ የሚለው ቀርቶ ላሊበላ የሚል ስያሜ አግኝቷል ማለት ነው። ስለዚህ ሁለተኛው የዛጉዌ ስርወ መንግስት ተብሎ ይጠራል። ሁለተኛው ይሄ ሲሆን ሶስተኛው የሰለሞን ስርወ መንግስት ተብሎ ይጠራል። የሰለሞን ስርወ መንግስት ደግሞ የመጀመሪያ መናገሻ ከተማውን መጀመሪያ አካባቢ ደብረ ብርሃን አካባቢ አድርጎ ከዛ በመቀጠል ደግሞ ከደብረ ብርሃን ወደ ጎንደር ወደ ስርወ መንግስት ነው። ከነዚህ 3 ስርወ መንግስታት ግን አሁን ለየት አድርገንና ትኩረት ሰጥተን የምናየው የዛጉዌ ስርወ መንግስት ሲሆን በዛጉዌ ስርወ መንግስት 11 ነገስታት ነው የነበሩት። 11ዱ ነገስታት ኢትዮጵያን ለ333 ዓመት አስተዳድረዋል። ከነዚህ 11 ነገስታት ውስጥ ግን 4ቱ በሰውም በእግዚአብሔርም ዘንድ የተወደዱና የተቀደሱ ስለነበሩ ቤተክርስቲያን ቅዱስ የሚል ስያሜ የተሰጥቷቸው በስማቸው ጽላት ተቀርጾላቸው እየተወደሱ እየተቀደሱ የሚገኙ ናቸው። የመጀመሪያው ቅዱስ ይምርሃነ ክርስቶስ፣ ሁለተኛው ቅዱስ ገብረ ማርያም፣ ሶስተኛው ቅዱስ ላሊበላ፣ አራተኛው ቅዱስ ነአኩቶ ለአብ ይባላሉ። እነዚህ 4 ቅዱሳት እያንዳንዳቸው 40 ዓመት የነገሱ ንግስናን ከክህነት ጋር አጣምሮ የያዙ በዘመናቸው ክህነትን ከንግስና ጋር አጣምሮ የያዙና በስጋ ዝምድና ስናያቸው የወንድማማች ልጆች ናቸው። የግርማ ስዩምና የዛን ስዩም ልጆች ናቸው። የግርማ ስዩም ልጅ ቅዱስ ይምርሃነ ክርስቶስ ይባላል። የዛን ስዩም ደግሞ ቅዱስ ገብረ ማርያም እና ቅዱስ ላሊበላ ናቸው። የቅዱስ ገብረ ማርያም ልጅ ደግሞ ቅዱስ ነአኩቶ ለአብ ይባላል። ስለዚህ እነዚህ 4ቱ በስጋ ዝምድና የተያዙ ናቸው። እነዚህ 4 ቅዱሳን ግን አሁን ለየት አድርገንና ትኩረት ሰጥተን የምናየው ቅዱስ ይምርሃነ ክርስቶስ ቅዱስ ላሊበላ ነው። ቅዱስ ላሊበላ በ1101 ነው የተወለደው። አባቱ ዛን ስዩም እናቱ ደግሞ ኪረወይና ትባላለች። በተወለደ ሰዓት መላእክቶች በነጫጭ ልብስ ተመስለው ዙሪያውን ከበው ማር እያቀመሰች ስላየች እናቱ በአገውኛ ቋንቋ ላል ብላ ጠርታዋለች። ላል ማለት በአገውኛ ቋንቋ ማር ማለት ነው። በላ ነው። ስለዚህ ላል ይበላል ማለት ትርጓሜው ማር ይበላል ማለት ነው። እድሜው ለትምህርት ሲደርስ ከፊደል እስከ ዳዊት ያለውን ከዚህ አካባቢ አባ ዳንኤል የሚባል መምህር ተቀጥሮለት እሳቸው ከፊደል እስከ ዳዊት ያለውን ትምህርት አስተምረውታል። ከዛ በኋላ በአገሪቱ በሰሜን፣ በደቡብ፣ በጎንደርና በጎጃም በመዘዋወር ደግሞ ብሉይና ሐዲሳቱን ዜማ ትምህርቶችን ቅዱስ ላሊበላ በጣም የቤተክርስቲያን ሰው ስለነበረ በአጭር ጊዜ ተምሯል። ገና በሕፃንነቱ ግን ንቦቹ ከቦ ያዩ ሰዎች ትንቢት ይናገሩለት ነበር። አንዳንዶቹ ይህ ሰው ትልቅ ሲሆን ሲያድግ ቄስ ይሆናል ነበር። አንዳንዶቹ ደግሞ የለም ንጉሥ ነው የሚሆን የሚሉ ሰዎች ነበሩ። ሌሎቹ ደግሞ የለም ይሄማ ሁለቱንም አጣምሮ የሚይዝ ነው እያሉ ሲናገሩለት ስለነበር በተለይ የአባቱ ልጅ እህቱ ርብቃ ምቀኝነት አድሮባት ነበር። አንደኛ ቅዱስ ላሊበላ ከመንገሱ አስቀድሞ በኢትዮጵያ ላይ ንጉሥ የነበረው ቅዱስ ገብረ ማርያም ነው። ቅዱስ ገብረ ማርያም ለቅዱስ ላሊበላ በአባት ብቻ የሚገናኛት ሲሆን ቅዱስ ገብረ ማርያም ግን በአባትም በእናትም የሚገናኛት ወንድሟ ስለነበረ በዛኛው ወንድሟ ታዳላ ነበር። ስለዚህ ወንድሜ ንስና ይቀማብኛም ብላ ትፈራ ነበር። ከወንድሟ ቀጥላ ደግሞ እሷ መንገስ ትፈልግ ነበር። በዚህ ምክንያት ቅዱስ ላሊበላ እንዳይነግስ ማጥፊያ መንገድ ታወጣና ታወርድ ታስብ ነበር። ከዕለታት አንድ ቀንም ቅድም ቅዱስ ነአኩቶ ለአብ በዕለተ ዓርብ 5 ሰይፍ ይወጋ እንደነበረ ሁሉ ቅዱስ ላሊበላ በዕለተ ዓርብ ጌታውን ስነ ስቅለት እያስታወሰ ኮሶ ይጠጣ ነበር። ኮሶ በጣም መራራ ነው። ስቃይም ምሬቱን ለማስታወስ በሚጠቀምበት ሰዓት
ይሄን ደግሞ ለማርከሻ የሚሆን መድኃኒት በጣም ከባድ ስለሆነ የሚያረጋጋ ነገር መድኃኒት አዘጋጅልኝ ብላ እህቱ ትጠይቀዋለች። እሺ ስላት ጥሩ አጋጣሚ ስላገኘች የሚገርም አዘጋጅታ በቅዱስ ላሊበላ ሰጠች። ቅዱስ ላሊበላ በአንድ ቤት ተሰጥቶት ቤተ መንግስቱ ግቢ ውስጥ አንድ ክፍል ራሱ ተሰጥቶት አንድ የሚያግዘው ዲያቆንና አንድ ደግሞ የሚጠብቀው ውሻ ተሰጥቶት ይኖር ነበርና እንደ ልማዱ ዲያቆኑና ውሻው ባሉበት ሰዓት እንደ ቁጭ እንዳሉ ያሰጠች ማርኬታ መጣይትን ብላ ዲያቆኑ ተቀብሎ ባርኮ ቀምቶ ሊሰጠው ሲል ዲያቆኑ ያስታውቀውና ይሞታል። ከዲያቆኑ የወጣውን ደግሞ ሰው ሄዱትና ሁለቱ ፍጥረታት በደቂቃ ሲጠፉ ቅዱስ ላሊበላ ተመለከተ። ይሄ ነገር ለቤት አስቦ የመጣ እንጂ እነዚህ ሁለት ፍጥረታት በማያውቁት ነገር የሚሆኑ ጠፉ። ስለዚህ ነው ቀርቼ የእነሱ ነፍሰ ገዳይ ያልሆነ እኔም ብቀር ምናልባት እህቴን ወንጀለኛ አደርጋታለሁ። ስለዚህ ራስን መስዋዕት ማድረግ አለብኝ ብሎ ያንን የተረፈ ጽዋ አንስቶ ጠጣ። በሚጠጣበት ሰዓት ቅዱስ ላሊበላ በድን ሆነ። ስጋው እንዳይቀብሩ ሰው ከሚሞተው አሟሟት የተለየ ሆነ። ሰው ሲሞት ይቀበጥላል፣ በረዶ ይሆናል። ቅዱስ ላሊበላ ግን በተቃራኒ በዛ አካባቢ ሰው ማለፍ አይችልም ነበር። እንደ እሳት እየተዳረፈ ስለነበረ ግራ ስለተጋባቸውም ለ3 መዓልት ለ3 ሌሊት በርን ስጋውን አስቀመጡት እየቀጠሉ። በዛን ሰዓት ቅዱስ ሚካኤልና ቅዱስ ገብርኤል ነፍሱን ከስጋው ለይተው ነፍሱን ወደ ሰማይ ይዘው ሂደዋል። ከዛም በኋላ 7 ሰማያትን አዙረው አስቀምጠውታል። በመጨረሻ ወደ 7ኛው ሰማይ ጌታችን መንበረ ጸባዖት ወዳለበት ወጥተውታል። ጌታም ወዳጄ ላሊበላ ሆይ የጠራሁህ በኢትዮጵያ ላይ 40 ዓመታትን ትነግሳለህ። በምትነግስበትም ሰዓት ከአንዲት ቋጥኝ ድንጋይ ላይ 10 አብያተ ክርስቲያናትን ታንጻለህ የሚል ቃል ኪዳን ተናገረ። እኔ አቅመ ደካማ ያለ ጭቃ ያለ ግንብ እንዴት አድርጌ ይሄን ሁሉ ሊደረግልኝ ይችላል? ይሄ በመንፈስ ተገልጦ የታየኝ ጥበብ እንኳንስ ለእኔ ለሚችልም የማይሳካ ነው። ስለዚህ እንዴት አድርጌ ይህን ሁሉ ላደርገው እችላለሁ ብሎ ሲለው ጌታችን መድኃኒታችን ኢየሱስ ክርስቶስ ቃሌን ተቀበል፣ ጀማሪውን ፈጻሚውን አናጺውን ግንበኛውን እኔ ነኝ ብሎ ሲነግረው ፕላኑን በአእምሮ ውስጥ አስቀምጦ በ3ኛው ቀን ነፍሱ ከስጋው ጋር ተቀላቅላ ተነሳ። ቅዱስ ላሊበላ ባለቤቱን መስቀል ብርሃን በቤተክርስቲያን ሕግ መሰረት አድርጎ ባለቤቱን መስቀል ብርሃን አክሱም አቡነ ጴንጤሌዎን ገዳም ከገጠሙ ቅዱሳን ናቸው። ከዛ ገዳም ውስጥ ባለቤቱን ቅዱስ መስቀል ብርሃን ከዛ ገዳም ካስቀመጠ በኋላ እሷን ቅዱስ ሚካኤል እየጠበቀለት እሱም ደግሞ ቅዱስ ገብርኤል እየመራ እስራኤል ሀገር ኢየሩሳሌም 13 ዓመት ተቀምጧል። ጌታ የተወለደበትን ቤተልሔምን፣ የተጠመቀበትን ዮርዳኖስ፣ የተሰቀለበት ቀራንዮ፣ የተቀበረበት ጎልጎታ፣ ቢታንያ፣ ደብረ ዘይት፣ ደብረ ታቦር፣ ናዝሬት፣ ገሊላ፣ ጎልፍ የሚባሉ ቦታዎች ከዚህ ባላቸው አቀማመጥ ከዛም ሳይቀየር ንድፋቸውንና ፕላናቸውን ካየ በኋላ በዛ መሰረት በዚህ ቦታ አስቀምጧቸዋል። ስለዚህ ዳግማዊ ኢየሩሳሌም በአፍሪካ ውስጥ ተቀምጧል። ስለዚህ ቅዱስ ላሊበላ በ3 መዓልት ለ3 ሌሊት ያያቸውን ፕላኖች እና ለ13 ዓመት ያያቸውን ፕላኖች በአንድ አስቀመረና እዚህ ቦታ ላይ ዳግማዊ ኢየሩሳሌም መፍጠር ጀመረ። ከዛ በኋላ ከኢየሩሳሌም ተነስቶ ያው ወንድሙን ያው ይህን ታሪክ ይሰማ ስለነበረ እንዲገረዙ ማስረዶታል። ከኢየሩሳሌም ከተመለሰ በኋላ በ3ኛው ቀን ከተነሳ በኋላ ተገርፏል። እንዲያውም ከተገረፈው በኋላ ቅዱስ ላሊበላ ወንድሙ ራሱ ሳይሆን የገረፈው ተአሶ አሽከሮች አሉ። እነሱ መቶ እንዲገርፉት አደረገ። ቅዱስ ሚካኤል ግን ያን ሁሉ ግርፋት ጅራፉ ይጮሃል እንጂ ከሱ ሰውነት ላይ አንድ ምልክት አያሳይም። እነሱ እስከሚደክማቸው ድረስ መተውታል። እሱ ስለመጣ ግን ምንም አይመለከት። ይሄ እውነትም መንፈስ ቅዱስ ያደረበት ሰው ነው ብሎ እንደውም ባለፈው ጥፋት ተጸጽቶ ይቅርታውን አድርጎ ንጽሕናውን በሰላም መልኩ እዛ ቅዱስ ላሊበላ ንጽሕናውን ከተጠበቀ በኋላ በ1101 የተወለደላቸዋለሁ በ1156 57 ዓመተ ምህረት በ56 ዓመቱ ንጽሕናውን ከታላቁ ወንድሙ ቅዱስ ገብረ ማርያም ተቀብሎ እንኳን በነገሰ በ10ኛው ዓመት በ1167 ዓመተ ምህረት እነዚህን አብያተ ክርስቲያናት ጀምሮ በ1100
ዓ.ም በ23 ዓመት ውስጥ 10 አብያተ ክርስቲያናት ታንጸዋል። እንደራንጸዋል ዋል እንግዲህ በዛ ዘመን 12ኛው ክፍለ ዘመን ቤተክርስቲያናት የተሰሩት አሁን አደጉ የምንላቸው አውሮፓና እስያ የጨለማው ዘመን እየተባለ የሚጠራበት አሁን ትልልቅ የሚባሉትና አሜሪካ እንኳን ያልተፈጠሩበት ዘመን ላይ ቅዱስ ላሊበላ ግን ከአንድ ድንጋይ ላይ አሁን በዘመናችን ቤዝመንቱ መሰረቱ ከላይ ጀምሮ እያደገ ወደ ላይ እየተፈጠረ የሚሰራ ሲሆን ቅዱስ ላሊበላ ግን ይሄ አንድ ሙሉ ድፍን ድንጋይ የነበረው ከላይ ወጥ ድንጋይ ያለውን መላእክቶች በሌሊት ደግሞ በብርሃን በብርሃን ተደርጎ ውጭ እሱ ከሰራው እያደረጉ 23 ዓመት ድንጋዩ እንደ ሰም እየቀለጠለት መላእክቶች እየረዱት 23 የምናየው ቅዱስ ላሊበላ እንግዲህ በሶስት መዓልት ሰባት ሰማያት እና ለ13 ዓመት ደግሞ እስራኤል ሀገር ኢየሩሳሌም ስለነበረ ቤተክርስቲያኖችን ሲያነሳቸው በሶስት የተለያየ ምድር ከፍሏቸዋል። በዚህ አካባቢ የምንጎበኛቸው 5 አብያተ ክርስቲያናት ይገኛሉ። 5 አብያተ ክርስቲያናት ምድራዊ ኢየሩሳሌም በኢየሩሳሌም ያሉ ቦታዎችንና ክርስቲያኖችን የምናይበት ክፍል ነው። ሁለተኛው ክፍል ደግሞ በመጽሐፍ ቅዱስ ላይ ወይም እንደኛ በኦርቶዶክስነት እናገኛቸዋለን ወይም ይኖራሉ። በዚህ ልቦናችን የምናስባቸውን የመንግስተ ሰማያት የቅድስና መንገድ መሰረቷ የገነትና የሲኦል ምሳሌ የፀሐርያምና የሰራተኞቹ ምሳሌ ያለበት ቦታ ነው። እነሱ ደግሞ ሁለተኛው ምድር ብሎ 4 ተጨማሪ ቤተክርስቲያን ያለበትና ሰማያዊ ኢየሩሳሌም የተሰሩ ናቸው። በአብዛኛው ደግሞ ብዙ ጊዜ ላሊበላ እየተባለ በተለያዩ ማስታወቂያና በተለያዩ ሚዲያ ላይ የምናየው መስቀል ሲሆን እሱ ደግሞ ቤተክርስቲያን ተብሎ በመመልከት የተሰራ ቤተክርስቲያን ያለክርስቲያናት ቅዱስ ላሊበላ ኢንጂነሮች በአሁን በዘመናችን መጥተው ሲመለከቱ በቃ ከአእምሮ በላይ ነው። እንኳንስ በዛ ዘመን ቀርቶ ስንት ቴክኖሎጂ ባለበት፣ ስንት ኮምፒውተር ባለበት፣ ስንት መስሪያ ነገር ባለበት፣ ስንት እስካቫተር አፈር መውጫ ባለበት እንኳን እንዴት ያለ መስራ ወይም እንዴት ተብሎ ተሰራ ቢባል ታቅቶ ያደክማል እንጂ መስራት እንኳን አይተሳል። ስለዚህ ቅዱስ ላሊበላ የሰራው ጥበብ ከአእምሮ በላይ ነው ብለው ባለሙያዎቹ እንዲኖቹ ቤተክርስቲያናት የሚጎበኙ ስለዚህ ቅዱስ ላሊበላ ከላይ ወደታች ቤተክርስቲያኖችን አነሷቸዋል። ከላይ ወደታች ሲያነሳቸው ደግሞ ጠቅላላ ጠቅለል አለ የአስተናኝ ጥበባቸውን ስናይ 3 አይነት አስርታ ቤተክርስቲያናት የመጀመሪያው ከዋናው ጋር ተላቆ ዙሪያውን መዞር የሚችልባቸው ይሄ ደስ አድርገን እንደዚህ ዙሪያ መምጣት ዙሪያውን ከምንዘባቸው ቤተክርስቲያናት ከዋናው ጋር ተላቆ ገብተን አይተናቸው የምንመለካ ቤተክርስቲያናት አሉ። ሶስተኛው ደግሞ ከዋሻ ውስጥ የሚገኝ ተብሎ 3 አይነት ይገኛል። ስለዚህ እነዚህ 3 ቤተክርስቲያናት እንጎበኛለን። ስለዚህ ከላይ ወደታች ድንጋዩ እንደተመለከተ መላእክቶች የረዱት ቤተክርስቲያናት እንጎበኛለን ማለት ነው። ከመጎብኘታችን በፊት ግን አሁን የነገርኳችሁ ጠቅለል አድርጌ የመግቢያ መግለጫውንና ጠቅለል ያለ ቤተክርስቲያን ማለት ነው። በዛ በኩል ያልገባችሁ ነገርና መጠየቅ የምትፈልጉትና የገለጻው ሁኔታ በምን የሚቀጥል አስተያየት ካላችሁ እሱን አስተያየት ተቀብዬ ወደሚቀጥለው ወደ ቤተክርስቲያን ዋና ታሪክ እንገባለን ማለት ነው። ታሪክ ያሰማል የሚገባ የሚገለጽበት ሆነች ሀገራችን ቅዱሳን አባቶቻችን የሰጣቸው ጥበብ ልዩ ነው። ከባህር በጭልፋ ማለት ነው እንጂ የሚያልቅም አይደለም ታሪካቸው እውነት ነው። ግን አሁን እኛ ብዙም በዚህ ጀምር ልንልህ አንችልም። ግን አይ ገለጻው እየፈተንኩ ከሆነ ገለጻው በጣም ጥሩ አድርገን የገለጽከው አሁን አንተ በሚመችህ ለእናንተም ጥሩ ጭብጥ የሆነ ታሪክ ይዛችሁ ስለሆናችሁ በምትችለን መንገድ ብታደርገው የሚል ሀሳብ ነው ያለኝ። ግን እዛ ላይ ወደዚህ የምትገባ ከሆነ ጥሩ የምትገባ ከሆነ ገባ በቃ ለአንተ ብትሄደ የሚል ሀሳብ ነው ያለኝ። በ3 ምድብ ይገኛሉ። ከ3 ምድብ የመጀመሪያው ምድብ ከመጀመሪያው ምድብ ደግሞ ምድራዊ ኢየሩሳሌም ከተሰሩ ደግሞ የመጀመሪያው ቤተክርስቲያን ነው። ቤተ መድኃኔዓለም ተብሎ ይጠራል። ቤተ መድኃኔዓለም ከምንጎበኛቸው
ከምናያቸው አብያተ ክርስቲያናት ውስጥ በትልቅነትና በስፋት የሚታወቅ ቤተክርስቲያን ሲሆን በውስጥ 38 በውጭ 34 ምሰሶዎች እነዚህ ቋሚዎች ይገኛሉ። አጠቃላይ ግን 72 አርቲስት ሊቀ መዝሙር ጌታ በምድር ላይ 33 ዓመት ከ3 ወር ሲያስተምር መጽሐፍ ላይ እንደሚናገረው ከ5 ገበያ የሚበልጥ ምዕመን ይከተለው ነበር። ግን የተለያየ ዓላማ ነበራቸው። አንዳንዶቹ ለማቆም፣ አንዳንዶቹ ለመፈወስ፣ አንዳንዶቹ የሚሰሩን ታምራት ታምሳት ወይም ሲፈውስ ለማየት፣ ሌሎቹ ደግሞ ዓላማ ሳይኖራቸው፣ አንዳንዶቹ ደግሞ ደም ግባቱ ስለሚያምር እሱንም ለማየት የሚሄዱ ነበሩ ይላል። ከእነዚህ ውስጥ ግን ከዋለበት የሚውሉና ካደረበት የሚያድሩ የሱን ዓላማ የሚከተሉት መስራቤት ሰዎች ናቸው እና 72 አርቲስት ነበሩ። እነዚህ ፊት ለፊት ያሉት በ72 አርቲስት መታሰቢያ የተሰሩ ናቸው። ሌሎቹ ቤተክርስቲያን ላይ ደግሞ ቤተ ማርያም ለ12 ሐዋርያት መታሰቢያ የተሰራቻለች። 36ቱ ደግሞ ቅዱሳን ስለነበሩ የእነሱ ደግሞ ቤተ ማርያም መታሰቢያ ቤተክርስቲያን ተሰራቻለች። ፊት ለፊት የምናያቸው አምዶች ግን ጥንት አምዶች አሉ። ዋናዎቹ ሲወርቁ በ1946 በፈረንጆች 1954 እና ከኛ አቆጣጠር ግን በ1946 ኃይለ ሥላሴ ትእዛዝ መሰረት ከጣሊያን ሀገር የመጡ አንጀሎና አምቦስ የተባሉ ኢንጂነሮች እነዚህ የወደቁት ወድቀው መቅረት የለባቸው እንደ ድሮም ባይሆን በተመሳሰለ መልኩ መሰራት አለባቸው ብለው አስረው እነዚህ በ1946 እንደገና ተመሳሳይ ምሰሶች ተሰጥተዋል። ግን እስካሁን ድረስ በቤተክርስቲያን ምስራቃዊ ክፍል ስንሄድና ወደ ውስጥ ስንገባ እስካሁን የድሮዎቹ አምዶች እናገኛለን። በዚህ የነበሩ ብቻ ነው የወደቁት። በዚህና በዛኛው በኩል ያሉ ነው። በምስራቅ በኩል ያሉት አሉ። በውስጥ ቤተክርስቲያን ውስጠኛ ክፍል ያሉትን የነበሩት ናሉ። ስለዚህ የወደቁበት ግን ሁለት አይነት ምክንያት አባቶች ያቀርባሉ። አንደኛው አንዳንድ ሂስቶሪያዎች እንደሚናገሩት ነው። በ16ኛው መቶ ክፍለ ዘመን የመሬት መንቀጥቀጥ ተከስቶ ስለነበር በዛ ምክንያት ወደቁ የሚል አስተሳሰብ ያላቸው ሰዎች አሉ። ሌሎቹ ደግሞ የለም ምናልባት መሬት መንቀጥቀጥ በዛ ዘመን ተከስቶ ከነበረ ሌሎቹ ቤተክርስቲያን ሊበሱ ነበር። ስለዚህ ከእድሜያቸው ብዛት የተነሳ ነው የወደቁት የሚሉ ሌሎች ደግሞ ያስቀምጣሉ። ስለዚህ በዚህ ምክንያት እነዚህ የታቶች ስለዚህ ስራውና ወደ ቤተክርስቲያን ውስጠኛ ክፍል እንገባለን። በጣም ጥሩ ሀሳብ ነው። የልክ ያልኩ በመጽሐፍ የተማርነውም ከእድሜያቸው ብዛት ነው። አሁን በተለይ አሁን ነው የመጣ ወደ እኔ ደስ እንዳለኝ የመጀመሪያ ገለጻ እንደ ታሪክ በመጽሐፍ የምናውቀዋለን። በአካል ስለተገኘን ግን ይህንን ቤተ መድኃኔዓለም ሲባል አንድ ጥያቄ ግን በጎል ሰከበ ሲባል በቴሌቪዥንና በመስኮት ስናየው የት ሆነ ነው ብዙ የምናየው ገና ነው። እዚህ ሆኜ ሳየው እነዚህ እናያቸው ነበር። እነዚህ ዋሻዎች ናቸው። እነዚህ ትልቅ ካህናት በተለይ በአካል ስለመጣ በመጽሐፍና በአካልም ስለሚለያይ እሱ ነው ማወቅ ነበርና ግን አሁን የሰዋት እንደተበተው ነበር ይባል እንደዚህ የሚወርድረው እዛች ግን ሰዎች ስለታሰበ በ1950ዎቹ ከዚህ የነበሩት አስመጥተው ወደ ውጭ የሚቀበሉ እንደውም ከዛ ከ1950ዎቹ ጀምሮ እስከ 1989 አንዳንድ ባህታውያን ዓለም በቃኝ ብዙ ሰዎች ያደረጉ ነበር። በ1989 ግን አፍሮ አይገባው ገባሬታ መሬታዊ መስቀል ውስጥ ያገኘዋለን። እሱ ከጠፋ በኋላ በዚህ መሰረቅ ምክንያት ሊሆን የሚችል እነሱ ይሆናል በሚል እዚህ የነበሩት አባቶች ጀምሮ እንዲወጡ ጥምቀት ቦታዎች የነበሩ ናቸው። ትልልቅ በቅዱስ ላሊበላ ጊዜ ወንድ ልጅ በ40 ቀንና ሴት በ80 ቀን ጥምቀት ይካሄድባቸው የነበሩ ናቸው። አሁን አገልግሎት አቁመዋል። አገልግሎት እየተሰጠ ያለው ሌላ ቦታ ላይ ነው። ስለዚህ እነዚህ የድሮ የጥምቀት ቦታዎች ናቸው ማለት ነው። 4 ቦታዎች አሉ። ካስቡ አብያተ ክርስቲያናት አሁን ውሃ ቢገባቸው በይደርቃል አይወጣም። በይቱ ይደርቃል ራሱ ይደርቃል። እነዚህ ቅድም ያልኳቸው በማንስል ፕላንታችን ፎቶ የተሻለ ፎቶ የተሻለ ይመስላል። ልዩነት ናቸው። እነዚህ ጥንታዊ ናቸው። ከ2000 ዓመት
ለ5 ዓመት ብቻ ግን የአውሮፓ ህብረት ገንዘቡን የቻለው በጣም ሰፊ ነው። ማየት አይፈቀድም። ቅርብ ጊዜ ከቤተ መቅደስ በሙሉ ድንጋይ ነው። የምንገኘው ከቤተ መድኃኔዓለም ቤተክርስቲያን ውስጣዊ ክፍል ሲሆን በኢትዮጵያ ኦርቶዶክስ ቤተክርስቲያን አሁን በዘመናችን የሚሰሩ ቤተክርስቲያናት ሁሉ 3 ክፍል እንዳላቸው ሁሉ ቅዱስ ላሊበላም እነዚህን አብያተ ክርስቲያናት በሚያነጽበት ሰዓት 3 ክፍሎችን አስቀምጧል። ቅኔ ማህሌት መዘምራኑ በከበሮ በጽናት የሚያመሰግኑበት ከዛ ላይ ይገኛል። ምዕመናኑ በቅዳሴ ሰዓት ቁሙ የሚያስቀድስበት ቦታ ማለት ነው። መጨረሻውና 3ኛው ክፍል ቤተ መቅደሱ ሲሆን ታቦተ ሕጉ ያለበትና ቅዳሴ አገልግሎት የሚሰጥበት ማለት ነው። ስለዚህ እነዚህ 3 የቤተክርስቲያን ክፍሎችን በምንዞርባቸው አብያተ ክርስቲያናት ሁሉ እናገኛለን። ሌላው እዛ ዘመን የዛሬ 900 ዓመት እንደነገርኳችሁ የመስፈሪያ መሳሪያ እንኳን የማይታወቅበት ዘመን ላይ የምናያቸው ጥበቦች በሙሉ ልኬታቸው አሁን ሲለካ አንዱ ከየወራቸው የሚገኘው ለዚህ እነዚህ ቅዱሳኖች ላይ ጌታችን መድኃኒታችን ያለው ስራ ይሰራል። እስካሁን ድረስ ውጤታቸው እኩል የምናገኛቸው ናቸው። ሌላው ከጣራው ላይ የምንመለከታቸው ቅዱስ ላሊበላ በዘመኑ ሲጠቀምባቸው የነበሩ ጋሻና ደቡብ ሲሆኑ ጋሻ አለው ስንል ግን ለሌሎች ጦር ሰዋት የተሰጠው ሳይሆን እንትና ጊዜ ለጦር መሬት የሚሰጡ ናቸው። እሱ አለፉ። በዚህኛው በኩል ስንመጣ እነዚህ 3 የቀብር ቦታዎች ይገኛሉ። የአብርሃም የይስሐቅ እና ያዕቆብ መቃብር ምሳሌዎች ናቸው። እነሱ የተቀበሩት በኢየሩሳሌም ቢሆንም እንኳ ይህ እንደነገርኳችሁ ዳግማዊት ኢየሩሳሌም ስለሆነ በኢየሩሳሌም ያሉ ቦታዎችን ምሳሌያቸውን ተጓማቸውን የሚያሳዩ ያቋሉ። ስለዚህ ምሳሌያቸው ይገኛል። ቅድም ታሪክም እንደነገርኳቸው አሰረ ክህነትን ከንግስና ጋር በዘመናቸው አጣምሮ የያዙት 4ቱ ብቻ ናቸው ብያቸዋለሁ። ስለዚህ ከ11ዱ 4ቱ ንግስናን ከክህነት ጋር አጣምሮ የያዙ ናቸው። ቅዱስ ላነቱ 3 ቅዱስ ገብረ ማርያም፣ ቅዱስ ላሊበላ እና ቅዱስ ማዕበል ይባላል። ከዛም ዘውዳቸዋል አለው። ይሄ የሴቶች መግቢያ ነው። በተመሳሳይ በዛኛው በኩል የወንዶች መግቢያ አለ። መካከሉ የካህናት ለኪዳን ለአገልግሎት በምንመጣበት ሰዓት ሁሉም በር ተከፍተው ሁላችንም በየበሩ እንገባለን። ሁል ጊዜ ኪዳን አለ። ቅዳሴም በየቀኑ አለ። ምናልባት ከ10 አብያተ ክርስቲያናት እንዳይቀደስ ይችላል። ሚኒመም ከ3 ቅዳሴ የለም ከተባለ ደግሞ ከቤተ ማርያም ሳይቀደስ አይሆንም። ስለዚህ ሁሉም በአንድ ደብር ስለሚሰለጠኑ ዓመቱን በሙሉ 365 ወይም በ4 ዓመት አንድ ጊዜ 366 ቀን ቅዳሴ ይፈጸማል። የትኛው
ቤተ ማርያም ግን ሌሎቹም ፍታት ይኖራል። በአንድ ደብር ከሁሉ አይቀርም። ሌሎቹ ባይኖራቸው እንኳ ቤተ ማርያም አይቀርም። ደግሞ ቅዳሴው ደግሞ እንደ አዲስ አበባና እንደ ሌሎች ቦታዎች ሳይሆን እንደ ገዳም ከሰዓት በኋላ 7 ሰዓት ይገባል። በዓለ ሃምሳና ቅዳሜና እሑድ ካልሆነ በስተቀር 7 ሰዓት ጀምሮ 9 ሰዓት ያልቃል። እንደውም ቦታ አላቸው ይባላል። እዚህ ሲመጡ አክሱም እዚህ ማርያም ምትባል ተድባበ ማርያም፣ መርጦለ ማርያም እና ላሊበላና አክሱም ቦታ አላቸው ለገናም በታሪኩ እና ይሄ መስቀል ደግሞ አሁን ነገ ወዲያ የምንሳለምበት በምድር ጠበብተኞች የተሰራ ሳይሆን ለቅዱስ ላሊበላ በዘመኑ ከሰማይ የወረደለት መስቀል ነው። ከሰማይ እንደወረደ ከዛች ቦታ ላይ አስቀምጦ ከዛ መሆኑ ተገልጾላቸው በሽተኞች በአልጋ በስትሬቸር መጥተው በዛ መስቀል ሲዳሰሱ ሲታሹ ካለባቸው ደዌ ተፈውሰው ሲመለሱ ያዩ አባቶች አሳፍሮ አይመልስም ሲሉ አፍሮ አይገባውም ብለው ደግመውታል። ከዛም በኋላ በ1989 ሰምታችሁ ይሆናል ከዚህ ተሰርቆ ቤልጅየም ሀገር ድረስ ሂዶ ነበር። ይህ መስቀል አንደኛ የወሰደች ሴትዮ ቤት ማንገኝ መሰረተች። ቤተሰቧ እሷም ጭምር ታመመች። ይሄ መስቀል ከቤቴ ከመጣ ጀምሮ ቤተሰቤን እኔም ጤና አጣሁ። ስለዚህ አውጡና ወደ ሙዚየም ሽጡ ብላ አውጥታ ወደ ሙዚየም ሲሸጠው ሙዚየም ሲደርስ ሙዚየም የሚጎበኘው ሰው መጎብኘት አልቻለም። ተንቀጠቀጠ ሙዚየም። ስለዚህ ይህ መስቀል አሁን ነገር አለው መውጣት አለበት ብለው አውጥተው ወደ ወርቅ ለማቅለጥ ወርቅ ቤት ደግሞ አቆጣል እናቀልጣለን ብሎ ወርቅ ቤቱ ተቃጠለ። ስለዚህ ይህ መስቀል ተአምረኛ መስቀል ነው። 25,000 የአሜሪካ ዶላር ነበር የተሸጠው። ያንን ዶላር የኢትዮጵያ መንግስት የቤልጅየም መንግስት ከፍሎ መስቀሉ ወደ ኢትዮጵያ እንዲመጣ ከኢትዮጵያ ደግሞ ጳጳሳቱ በስንት ዓመት ወር በ89 ጠፍቶ በ91 እንደውም በ91 አባቶች ስብሰባ አደረጉ። ጳጳሳት አብዛኛው ጳጳስ ወደ ቦታ ሊመለስ የሚል አቋም ነበር የነበራቸው። አንድ ሁለቱ ደግሞ አይሆንም የሚሉ ነበሩ። ወዲያው የመኪና አደጋ ገጠማቸው የተባለው ከዛ በኋላ ይሄ ተአምረኛ መስቀል ነው መቅረት የለበትም ብለው አቡነ ጳውሎስ አምጥተው አስረክበው ሄደዋል። ስለዚህ ይሄ መስቀል የሚወጣው በሳምንት አንድ ጊዜ እሑድና በወር አንድ ጊዜ የመድኃኒዓለም ብቻ የሚወጣው። ስለዚህ አሁን እኛ የሚወጣለን በፔሻ ለረዝም ቀን የሚያስፈቅድ እንጂ ለማንኛውም ሰው አይወጣም። ማግኘት የሚፈልግ ሰው ወደኛ ብሔር ታስቦ ይመጣና ሰልፍ አይደለም። ቤተክርስቲያን ሞልቶ ውጭ ሰልፍ የሆነ መስቀል የሚታሸው በዚህ ሳምንትና ብዙ ምዕመናን እየተፈወሱበት የሚገኝ መስቀል ነው ማለት ነው። እሺ ወደ ብቻ እንዴ እሺ አሁን ከዚህ ግቢ ስንገባ በአንድ ግቢ ውስጥ 3 አብያተ ክርስቲያናትን እናገኛለን። የመጀመሪያው ቤተክርስቲያን እዛኛው በኩል ያለው ሲሆን ቤተ መስቀል መስቀለ ክርስቶስ ተብሎ ይጠራል። መካከል ላይ እመቤታችን የቤተ ማርያም ቤተክርስቲያን፣ ሶስተኛዋ ደግሞ ቤተ ድናግል ተብላ በዛኛ ወርድ ያለች ቤተ ድናግል ታኅሳስ 29 ቀን የገና በዓል ጠዋት ላይ ሌሊት ላይ በዛ በጀርባው ቆሞ የሚያድረው። ጠዋት ላይ ደግሞ ከጠዋቱ 1 ሰዓት አካባቢ ጀምሮ ማካታ ለብሰው የዛፍ አለ ሞም ተወልዶ መድኃኒዓለም የዓለም መድኃኒት ከላይ ሰርተው ከታች ደግሞ ክብ ሰርተው ነው የሚያስረክቡት። ይሄ ደግሞ የሚሆንበት ጌታ ሲወለድ በሰማይ መላእክት በምድር ደግሞ እረኞች አመስግነው ስለነበረ ላሊበላ ልደቱን ለማሰብ ከታችና ከላይ ያመሰግናሉ። በዛ ያለፈው ዓመት የተገለጸው መሰየት
ይህንን የት ነው የሚሸፈነው? መሬት ያለ ስንማን ናቸው። ይችን ነው ማህሌቱ የሚያድረው ግን በዛኛው በኩል ነው። ከምሽቱ 2 ሰዓት ጀምሮ እስከ ጠዋቱ 10 ሰዓት ድረስ ማህሌቱ የሚቀመጣል። ጠዋት ላይ ደግሞ የዛ ሁሉ ውጭ ላይ እንደዚህ ማለት ነው። ወንድም የታላቅ ወንድሙ ልጅ ቅዱስ ናኩቶላብ የተጠመቀባት ቦታ ነው። ስለዚህ መስኮቶቹ ብርሃን ማስገቢያ ተብለው መስኮቶቹና በሮቹ በተለያየ አቅጣጫ መቀመጣቸው ወደ ውስጥ ብርሃን እንዲገባና የቤተክርስቲያን መጽሐፍትን ለማንበብ እንዲጠቅሙ ተደርጎ የተሰሩ ናቸው። አንዳንዶች ደግሞ የራሳቸው ምሳሌ ያላቸው ከላይ ያሉ አብ፣ ወልድ፣ መንፈስ ቅዱስ የሦስቱ ሥላሴ ምሳሌ ይቻሉ ናቸው። ከሦስቱ አካል አንድ ወልድ ከሰማያት ሰማያት የመወለድ ምሳሌ፣ ከታች ላይ ጌታችን ከእመቤታችን የመወለድ ምሳሌ፣ አራተኛ ደረጃ ያሉት በግራና በቀኝ ተመሳሳይ መካከል ላይ የተለየ የምናየው ጌታ ሲሰቀል በግራና በቀኝ የነበሩ ዳንከትና ማናይና ቀዳማዊ የሚባሉ ነገሮች አብረው ተደርገው ነበሩ። በግራ በኩል የነበረው አንተ አምላክ ከሆንክ ራስህን ባዳንክ እያለ ሲገባበት ስለነበር ወደ ሲኦል የመውረድ ምሳሌ በታች ቀዳዳ፣ በቀኝ በኩል ያለ ደግሞ እኛ በስራችን በኃጢአታችን አንተ በመንግስት በምትመጣበት ሰዓት አስበኝ በማለቱ ከአዳም ቀድሞ ወደ ገነት እንዳሰበው የምታሳይ ነው። አሁን ቅዱስ ላሊበላ የተጠመቁበት ነው። ቅዱስ ናኩቶላብና ናኩቶላብ ብቻ ቅዱስ ላሊበላ እንደውም ሲወለድ ያቆሙ ናኩቶ ለእግዚአብሔር ቅድሳት ወለሲያ ነው ስለተወለደ ናኩቶ ለአብ እግዚአብሔር አብን እናመስግነው ተብሎ ስም የሚወጣለት በዛ ምክንያት ነው። እኩል ነው የሚሆነው። ይሄ የሚያገለግለው ደግሞ መካን ሆኑ መውለድ የማይችሉ ሰዎች ወገባቸውን ታስረው በዚህ ተጠምቀው ሲወጡ በአመቱ ልጅ ወልደው የሚወጡበት የመካን ማስወገጃ ጸበል ነው። እኔ ካስጎበኘኋቸው ውስጥ እንኳን 12 ሰዎች ወልደዋል። ከነዚህ ውስጥ ደግሞ 12ኛው አንዷ አሜሪካ ሀገር የምትኖር ናትና በአመቱ አልነበር የወለደችው። በተጠመቀች በ3ኛው አመት ስትወልድ መንታ የዛሬ 8 አመት አካባቢ ልጆቹን ይዛ መታ ነበር። ስለቷና ክርስቲያን ቤተ መስቀል ይባላል። መስቀለ ክርስቶስ ጌታችን መድኃኒታችን ኢየሱስ ክርስቶስ በዕለተ ዓርብ የተሰቀለበትን መስቀል መታሰቢያ በማድረግ የተሰራ ሲሆን ቅዱስ ላሊበላ ጌታ የተሰቀለበትን መስቀል ከዚህ ላይ ቀርጾ አስቀምጧል። እያንዳንዷ ቤተክርስቲያናት 3 ክፍል እንዳለ ሁሉ ይሄ ቅኔ ማህሌቱ እዚህ ላይ ቅድስቱ ከመጋረጃው ጀርባ መቅደሱ ይገኛል። ስለዚህ በምንዞርባቸው ቤተክርስቲያናት ሁሉ እንደዚህ 3 የቤተክርስቲያን ክፍሎች ይገኛሉ። አባታችን መስቀል ያሳልሙና ሌላ የቅዱስ ላሊበላ ዘመን የነበረ ነው። ምንድን ነው ያልከው? መስቀሉ ቅዱስ ላሊበላ ቅድም የነገርኳችሁ በምድር ጠበብተኞች የተሰራ ሳይሆን ለቅዱስ ላሊበላ ከሰማይ የወረደ መስቀል ነው ብያቸዋለሁ። ሌላው ደግሞ ቅዱስ ላሊበላ እነዚህን አብያተ ክርስቲያናት አንጾ ሲጨርስ ለእያንዳንዱ አብያተ ክርስቲያናት የሚባረኩበት መስቀሎችንም በተለያየ ንጥረ ነገር ከወርቅ፣ ከመዳብ፣ ከብረት፣ ከነሐስ፣ ከብርም ጭምር የሰራቸው አለ። አሁን የሚያሳይ ነው። ለዚህ ቤተክርስቲያን በዛ ዘመን የተሰጠ ከነሐስ የተሰራ መስቀል ነው። እንሳለማለን ነው ወደዚች ሰው አስቀምጦ እንዲደገም ግን መፍታት እንችላለን። አለ ሌላ ቦታ ጸበል ሌላ ችግር ተፈጠረ።
ተሳለሚ እንጂ ተሳለሚ መጨረሻ ከታሸሽ ባል ይሄኛው ቤተክርስቲያን እንደነገርኳችሁ ቤተ መስቀል ይባላል። ቅዱስ ላሊበላ ቤተክርስቲያኖችን አንጾ ሲጨርስ ባዶ ህንፃ አይደለም ያሰርኩና መስቀሎችንም አብሮ አስረክቧል። የተወሰኑት ሙዚየም ላይ አይታችኋል። የተወሰኑት ደግሞ እዚህ ቤተክርስቲያን ውስጥ ይገኛሉ። ይሄ በዛ ዘመን ለዚህ ቤተክርስቲያን መባረኪያ መስቀል እንዲሆን ታስቦ የተሰጠ መስቀል ነው። አሁን በዘመናችን ፕላኑ በወረቀት ያለበለዚያ ደግሞ በኮምፒውተር ላይ እንደምናወጣው ሁሉ ቅዱስ ላሊበላም እነዚህን ቤተክርስቲያናት ከማነጹ በፊት አንዳንድ ቦታ ላይ ሙዚየም ላይ እንዳያቸዋቸው ትንንሽ እንጨቶች ፕላን ማስቀመጫ ተጠቅሟል። ከዛ በተጨማሪ ደግሞ መስቀሎችን ተጠቅሟል። ይህ መስቀል ቤተ መድኃኔዓለምና ቤተ ማርያም ያየናቸው የመስቀሉ ቅርጽ በአንድ ላይ ተጣብሮ የወጣበት ቤተ ማርያም ከስር ላይ ያሉት የአዲስ ምሳሌ ያልኳቸውን የአዲስ ምሳሌ ያልኳቸውን የሚያሳዩ መስቀሎች ናቸው እነዚህ ሁለቱ። ይሄ በአራቱ አቅጣጫ የምናየው ደግሞ አሁን ቤተ ማርያም ላይ ይሄ መስቀል የናዚ ምልክት ተብሎ ይጠራ ነው በዘመናችን። ግን ቅዱስ ላሊበላ በዘመኑ እንዳስቀመጠው እና ሁለት አይነት አስተሳሰብ አለ። አንደኛው አስተሳሰብ አንዳንድ በተለይ ነጮቹ ሂስቶሪያን መሰረቱ እንዳገር እንደነበረ እና የሰላምና የፀሐይ ምሳሌ ነው የሚል ትርጓሜ ይሰጡታል። ሌሎቹ ደግሞ የለም በቅዱስ ላሊበላ ጊዜ ጀምሮ የነበረ እና ከዛ በፊት የነበረ ንጉስ ሚክሲሚያኖስ የሚባል ንጉስ ማንኛውም ክርስቲያን ተመስቀል አስሮ ሲያገኝ ከፍሎ አንገቱን እዚህ እንደምናየው ተመስቀሉ መካከል ላይ ተቀምጧል። ይህን ለማሳሳት ወደዚህ አራቱ አቅጣጫ ጨምረው ሐዋርያቱን አቅጣጫ እየዞሩ የማስተማር ምልክት በማድረግ ክርስቲያኖች ለንጉሱ ደግሞ ሌላ የመስቀል አይነት እንዳሰሩ አድርገው በማሰብ ሲጠቀሙበት የነበረ የመስቀል አይነት ነው እና ይሄ ቤተ ማርያም ላይ ያየናቸው የመስቀል ቅርጾች ናቸው። እነዚህ አብ ወልድ ሶስቱ ስላሴዎች ምሳሌዎች ናቸው። አሁን የምንገኘው ቤተ ማርያም ቤተክርስቲያን ውስጣዊ ክፍል ነው። ቤተ ማርያም የቅዱስ ላሊበላ የመጀመሪያ ስራ። ቅዱስ ላሊበላ ስራውን አሃዱ ወይም ብሎ በመጀመሪያ ያነጻት ቤተክርስቲያን ስትሆን 12 ምሰሶዎች ይገኛሉ። 12ቱ ምሰሶዎች ቅድም ከነገርኳችሁ ከ120 ቤተሰቦቿ 12 ሐዋርያት ስለነበሩ ምድር የፈታችው ስለሚተፈተኑ ጀምሮ ቃል ኪዳን የተሰሩ ናቸው። ወደ ላይ ስንመለከት ክፍት መስኮቶች ይታዩናል። በዙሪያው 7 ክፍት ፎቆች አሉ። 7ቱ ክፍት ፎቆች የሰባቱ ሰማያት ቅዱስ ላሊበላ እነዚህን አብያተ ክርስቲያናት ከማነጹ በፊት የመጎብኘት ምሳሌ በማለት የተሰሩ ናቸው። ጥንታዊ ስዕሎች በጣራው ላይ ይገኛሉ። እነዚህ ጥንታዊ ስዕሎች አሁን በዘመኑ የተሳሉ ሳይሆን ቅዱስ ላሊበላ በዘመኑ ከተለያየ እጽዋት አዝዕርትና አበባ ጭምር ለብዙ ዘመናት እየዘፈዘፈ አስቀምጦ የሳላቸው ስዕሎች ናቸው። መጽሐፍ ቅዱሳዊ ትርጓሜም ያላቸው ናቸው። ከመጀመሪያው ምንድን ከዚህ ላይ ስናይ እመቤታችን ከኢየሩሳሌም ወደ ግብጽ ተሰዳ በምትሄድበት ሰዓት ዮሴፍ ከፊት ለፊት ከኋላ ሶሎሜ እየተከተባት እንደነበር የሚያሳይ ስዕል ነው። በዚህኛው በኩል የዳዊት ኮከብ ይገኛል። የዳዊት ኮከብ በዛኛው ማዕዘን ደግሞ የቅዱስ ላሊበላ በዘመኑ ሲጠቀም የነበረው የእጁ ማህተም ይገኛል። በጀርባችን ሁለቱ ቀይና ጥቁር በሬ እየተጋጨ የምናየው በዓለም ስንኖር ሁለት አይነት ግጭት እንደሚኖር የስጋና የነፍስ ግጭት፣ የስጋ ካቸነፈ ወደ ሲኦል፣ የነፍሱ ካቸነፈ ደግሞ ወደ ገነት እንደምንገባ ቀዩ የገነት ጥቁሩ ደግሞ የሲኦል ምሳሌ በማድረግ በዓለም ስንኖር ጥሩ ሰርተን እንድንኖር ቅዱስ ላሊበላ ቀድሞ እያስተማረን እየገሰጸ እንደሆነ የሚያሳየን ነው። ከዛ ቀጥሎ ደግሞ ድሮቹ እየተናከሱ ማየታችን ጌታችን መድኃኒታችን ኢየሱስ ክርስቶስ ሐዋርያትን ሁሉ ሰብስቦ በዕለተ ሐሙስ ነገ
እናንተ ሁሉ ትክዱኛላችሁ ብሎ ሲላቸው ጴጥሮስ እኛ አልክድህም እንዳለው፣ በኋላ ላይ ግን በደረቅ ሌሊት 3 ጊዜ በፍጹም ይህን ሰው አላውቀውም ብሎ 3 ጊዜ እንደካደው እና ከጌታችን መድኃኒታችን ኢየሱስ ክርስቶስ ስንመለከት 2 አይነት ክህደት እንደተፈጸመበት መረዳት እንችላለን። የመጀመሪያው ክህደት እንደ ይሁዳ መምህር ሆይ እያለ በውስጡ ግን እንደካደ፣ በተቃራኒ ደግሞ ጴጥሮስ አልክድህም እያለ በኋላ ላይ እንደካደ፣ በኋላ መጨረሻ ላይ ይህን ሲያውቅ ተጸጽቶ አልቅሶ መልሶ ጌታ ይቅር እንዳለው የሚያሳየን፣ ይሁዳ ደግሞ እስከ መጨረሻው ድረስ ከእሱ እንደተለየ የሚያሳየን ምስል ነው እና ጴጥሮስ ድሮ ሳይቱ 3 ጊዜ እንደካደው ለማሳየት የተቀመጠ ምሳሌ ነው። ወደ መካከል ስንመጣ ከመካከል ላይ ከላይ እስከታች ድረስ ተሸፍና የምናያት አምደ ብርሃን ትባላለች። አምደ ብርሃን ቅዱስ ላሊበላ በሁለት መልኩ ለዚች ትርጓሜ ሰጥቷታል። አንደኛው ያዕቆብ በሕልሙ መላእክቶች ሲወጡና ሲወጡ ያያት የመሰላል ምሳሌ በፍኖተ ለዛ ያያት የመሰላል ምሳሌ የያዘች ነች። ሁለተኛ ደግሞ ቅዱስ ላሊበላ እነዚህን አብያተ ክርስቲያናት ከማነጹ በፊት የት እንደሚያነጻ አውቁም ነበርና ከሰማይ እስከ ምድር የብርሃን አምድ ተፈጥሮ አይቶ የመጀመሪያ ስራውን ከዚህ እንዳደረገ የሚሰነች። በውስጧ በ3 አይነት ቋንቋ የተጻፈ ጽሑፍ አለባት። በግሪክ፣ በዕብራይስጥና በግዕዝ ተሸፍኗል። በ16ኛው መቶ ክፍለ ዘመን የዚህ አስተዳዳሪ የነበሩት ሊቀ ካህናት ዜናዊ ድሮ በጥንት ሰዓት ሊቀ ካህናት ነበር የሚተዳድረው። አሁን ደግሞ በኤጲስቆጶስ ነው የሚተዳድረው የገዳሙ ማለት ነው። እና ሊቀ ካህናት ዜናዊ ያው የታያቸው ይኖራል። ይሄ ነገር ማንም ሰው ማየትም መንካትም የለበትም። ስለዚህ ከአሁኑ ከ16ኛው መቶ ክፍለ ጀምሮ እንዲሸፈን አዘዙ። ከዛ ጀምሮ ተሸፍኖ ይኖራል። ከላይ እስከታችን ተሸፍናለች። በውስጥ ያለው ሳይነሳ ይሄ በላይ የምታዩት ሲያረጅ የሚነሳና ከላይኛ ከታችኛው ላይ ይደረግበታል ማለት ነው። እንደውም ይህን ለመክፈት ብዙ ስራ ተሰርቶ ነበረ፣ ግን የእግዚአብሔር ቃል ስላልሆነ አልተቻለም። የታሪክ ተመራማሪዎች መጥተው ነበረና እሱን መክፈት አይተን ማየት ምርምር ማድረግ አለብን የሚል ሲመጡ ሰሳቶች ነበሩ። ማየት እንፈልጋለን፣ ስራቸው አይቻልም፣ እንግዲህ አስቀላል ነው፣ ከአቡነ ጳውሎስ አጽፈን መጣል እንችላለን ብለው ተመልሰው ወደ አቡነ ጳውሎስ ለማጻፍ ሲሄዱ አንደኛው ታሪክ ተመራማሪ መርጌታ ነው፣ በጣም የተማሪ ቤተክርስቲያን፣ አንደኛው ደግሞ ፈረንጅ ነበር እና መርጌታው ደብዳቤውን ለመጻፍ ወደ ላይ አይታችሁ እያለ በነበረበት ሰዓት ሆዱ እንደ በርሜል ተነፍቶ ፈንድቶ ሞተ። ፈረንጁን ተደናግጦ የማይፈቀም ማለት ነው ድፍረት አድርገናል፣ ስለዚህ መመለስ አለብን ብሎ ወደ አገሩ ሄደ ነው አንዳንድ ሰዎች የተናገሩት እና ያው እግዚአብሔር ፍቃድ ስለሌለበት አልተሳካላቸው እና ብዙ ሰዎች ማየት የሚፈልግ ነበር፣ ግን ከ16 እስካሁን ድረስ ተከፍቶ ያውቀው ማለት ነው። ወደ ላይ ስንመለከት አቡነ ገብረ መንፈስ ቅዱስ ጸሎት እያደረጉ ወደ ውስጥ ገባ ስንል ደግሞ እመቤታችን ቅዱስ ገብርኤል ሲያበስራት ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ሲላት አቡነ ገብረ መንፈስ ቅዱስ በጣም ጥብቅ ወዳጅ ናቸው። እንዳውም የቅዱስ ላሊበላ ነፍስ አባት እንደነበሩ ታሪክ ይናገራል እና በሞተበት ባረፈበት ሰዓት ቅዱስ ላሊበላ በጸሎት ላይ ነው የነበረው። አቡነ ገብረ መንፈስ ቅዱስ ተገዝቶላቸው ስርዓተ ገነዛውን አድርገው ከዚህ ስር ጎለጎታ የሚባል ቦታ ላይ የሳቸው ቅዱስ ላሊበላ ይገኛል እና ጥብቅ የሆነ ነበራቸው። ከዛ ወደ ውስጥ ስንገባ እመቤታችንና ቅዱስ ገብርኤል እመቤታችን ሲያበስራት ወንድ ልጅም ትወልጃለሽ ስሙንም ኢየሱስ ትይዋለሽ ብሎ ሲላት እንዴት ያለ ወንድ ሊሆን ይችላል ብላ ስትለው አይዞሽ ወልድም ያድርብሻል መንፈስ ቅዱስ ይጸልልሻል ብሎ ሲላት እንደ ቃል ይደረግ ብላ ስትል ቃሉ ወዲያውኑ ተፈጸመ የሚለውን የሚያሳየን ነው። ከላይ ደግሞ ሁለቱ ቀጥ ያለ የመሰሉትን ተፈጠሩ ነገሮች ይታዩናል። ቅዱስ ላሊበላ ክህነትን ከመንግስት ጋር አጣምሮ የያዘ ስለነበረ ቅባ ክህነትና ቅባ መንግስት የተቀበለባቸው ናቸው። ሁለት ክንፍ ያላቸው እዚህ ማዕዘኑ ላይ በዚህኛውም አሉ። እነዚህ የሱራፌል እና ኪሩቤል የጌታ መንበረ ተሸክሞ 24 ሰዓት ቅዱስ ቅዱስ የሚመሰግኑ ናቸው። ከአንዱ መስኮት ደግሞ የ4 ሰው ስዕል ይታየናል። በዙሪያው ስንቆጥራቸው 24 ይሆናሉ። 24ቱ ካህናተ ሰማይ ምሳሌ በግድግዳው ላይ ተስለው ይገኛሉ። ቅዱስ ላሊበላ ቤተክርስቲያኗ ስዕሉ ላይ ያለው ግን በዛን ጊዜ ጀምሮ የነበረ ነው ወይስ በዛን ዘመን አንድ ነገር የተጨመረ የተቀነሰ የለም? ግን ከእድሜያቸው ብዛት የተነሳ
አሁን የነበረው እየጠፋ ነው። እኔ እሱ እንጠይቅ ነበርና ውሃ የመግባት ነው ከራሻ ከጭንቅላታቸው የተወሰነ የተጎረደ ይታያልና የጨውነት ባህሪ ስላለው ስቦት ነው። ይህን ስዕሉ በህንፃው ላይ ነው የተሳለ እንጂ በጨርቅ ምናምን አይደለም። ዝም ብሎ ሶስት አይነት ያሰራጠሩ ማየት እንችላለን። ጠቅላላ ብናይ የመጀመሪያው ከግድግዳው ላይ ተበስብሶ የተሳሉ ናቸው። የዳዊት ኮከብና የቅዱስ ላሊበላ ማለት እና ይሄኛው ደግሞ የተሰሩ አሉ። እንዳሉት ደግሞ ከቆዳ ወይም ከጨርቅ ላይ የተለጠፉ በዚህ ነው። አሁን ታቦቱ ውስጥ ነው ያለው። ይህኛው ቅዱስ ላሊበላ ዘመን ሳይሆን በኋላ በ16ኛው መቶ ክፍለ ዘመን የተሳለ ነው። ከቆዳ ላይ ተስሎ የተለጠፈ ነው። ይሄ ልዩ የሚያደርገው ያንን ነው። እመቤታችን አማኑኤል አቅፋ ሚካኤልና ገብርኤል፣ ከላይ ደግሞ ሶስቱ ስላሴዎች አብ ወልድ መንፈስ ቅዱስ፣ ሜሪ ዊዝ ኢማኑኤል ዘ ቱ አርክኤንጀልስ ኤንድ ዘ ስሪ ትሪኒቲ ፋዘር ሰን ሆሊ ስፒሪት። ወደ ፎቆቹ የሚያዘልቅ በር አለ ብያቸዋለሁ። ይሄ በር ወደ ፎቆቹ የሚያዘልቅ በር ነው። 7 ግቢ ፎቆች አሉ። የቤተክርስቲያን ንዋየ ቅድሳት ትልልቅ ንዋየ ቅድሳት የሚባሉ የተቀመጡበት ቦታ መጎብኘት አይቻልም። የቤተክርስቲያን ለመጠቀምና ለማስቀመጥ ብቻ ነው እንጂ ማንም ሰው መግባት መውጣት አይቻልም። የምናያቸው ጥንታዊ ስዕል ነው። የመጀመሪያው ስዕል ሳምራዊት ሴት ውሃ እየቀዳች ጌታዋ ሲጠይቃት እንዲህ ስትለው የሚያሳየን ስዕል። ከዛ ቀጥሎ ደግሞ 5500 ህዝብ ሁለት አሳ ከ5 እንጀራ ጋር ቀርቦላቸው በእግዚአብሔር ኃይል በመካከል መሀል ላይ ያለው 12 ሞሰብ ተርፎ እንደተመለሰ የሚያሳይ ነው። መካከል ላይ ያለው ደግሞ መጻጉዕ ለ38 ዓመት በአልጋ ቁራኛ በሽተኛ ሆኖ ነበር እና ጌታ በምድር ላይ 33 ዓመት ከ3 ወር ሲያስተምር እንኳን በእጁ የነካው ይቀርና ሰዓቱ ጨርሶ የነካው ሁሉ ይፈውስ እንደነበር እና ይህ መጻጉዕ ደግሞ ዘመድ ቤተሰብ ስለሌለው ከቤቱ ነው ያለቅስ እንደነበር፣ ወደ ጌታ ውስጥ የሚያስፈውሰው ዘመድ ስለሌለ ጌታ ደግሞ የሰውን ልቦና ኩላሊት መዋቂውና ከቤቱ ወጥቶ መድኃኒት ትሻለህ ብሎ ሲጠይቀው አዎ መዳን እፈልጋለሁ፣ ግን ወደ ጌታ ፊት ጌታ መሆኑን አላወቀም። ወደ ጌታ ፊት ማን ይወስደኛል ሲለው በላልካን ተሸክመ ሄድ ወደ ቤት ዛታ ተበልቶ የሚያሳይ ነው። ከዛ ቀጥሎ ቃና ዘገሊላ ጌታችን መድኃኒታችን ኢየሱስ ክርስቶስ ጥር 12 ቀን የምናከብረው በሰርግ ቤት ወይኑ ሲያልቅባቸው ጋኖቹን ንጹሐን ብሎ ንጹሐን ሲባርከው ወደ ወይንነት እንደተቀየረ የሚያሳየን ስዕል ነው። እዚህ ላይ እመቤታችን አክስቷን ኤልሳቤጥን በእርጅናዋ ዘመን ዮሐንስ መጥምቁ ከእናቱ ርሱ ነው ለእመቤታችን እንደሰገደ እንደዘለለ በደስታ እንደዘለለ የሚያሳየን። ቀጥሎ ያለ ደግሞ ዘካርያስ ነው። ዘካርያስ የ100 ዓመት ኤልሳቤጥ ደግሞ የ90 ዓመት ስለነበሩ በዛ ዘመን ተወልዳላችሁ ተብሎ ስለተነገረው ተጠራጠረ። በዛ ምክንያት ደግሞ ጌታ ተቀይሞበት አፉ ድዳ ሆኖ ነበር ይላል እና ልጁን ሲወለድ ግን ልጃችን ስም ዮሐንስ ብለን እንጥራው ብሎ እንደተናገረ ነው የሚያሳየን ነው። ፀሐይና ከዋክብት ፀሐይ የጌታ ምሳሌ የዓለም ብርሃን ብሎ ስለተናገረ ፀሐይ የጌታ ምሳሌ ከዋክብት የእመቤት ምሳሌ ያሳየን። አጠቃላይ ግን የቅዱስ ላሊበላ ዋና ዓላማ በዛ ዘመን በቅዱስ ላሊበላ ዘመነ መንግስት በፊትና በዛ ዘመን በነበሩ ምዕመናን በአብዛኛው ማንበብ መጻፍ የማይችሉ ምዕመናን በነበሩበት ሰዓት መጽሐፍ ቅዱስን ወደ ተግባር ለውጦ በቀላሉ መልኩ ሰው በሚረዳው ምዕመናን በሚረዳው መልኩ ሲያስተምር እንደነበረ የሚያሳይ ነው ማለት ነው። ጥሩ ተፎቅነ ያለው የሆነ በዚህ እንስሳ አለች፣ በዚህም የሆነ ነገር ይታያል፣ በዚህም የሆነ አፍ የከፈተ ዘመናት የቆየ ስለሆነ እነዚህ አንድ አይን ያልባቸው እነዚህ የመላእክት አይኖች ናቸው። ቅዱስ ላሊበላ እነዚህን አብያተ ክርስቲያናት በሚያነጽበት ሰዓት መላእክቶች ሲያግዙት ሲረዱት እንደነበር ለማሳየት የተቀመጡ ናቸው። ቤተክርስቲያን ቤተ ድናግል ትባላለች። ቅድም ታሪክ እንደነገርኳችሁ ጌታ
በምድር ላይ 33 ዓመት ከ3 ወር ሲያስተምር ይከተለው ከነበረው 120 ቤተሰቦች ውስጥ 36ቱ ቅዱሳት አንስት፣ 12ቱ ሐዋርያት፣ 72ቱ አርድእት ነበሩ ብያቸዋለሁ። ለቤተ መድኃኔዓለም ለ72ቱ አርድእት መታሰቢያ የተሰራ ቤተክርስቲያን ነው። ለ12ቱ ሐዋርያት ቤተ ማርያም፣ ለ36ቱ ቅዱሳት አንስት ደግሞ ይችኛዋ ቤተክርስቲያን የተሰራች ነች። 4 ምሰሶዎች አሉ። 4ቱ ምሰሶዎች የአራቱን ወንጌላውያን ማቴዎስ፣ ማርቆስ፣ ሉቃስና ዮሐንስ የተባሉት ምሳሌዎች ያሉ ናቸው። ከሌሎቹ ቤተክርስቲያናት አንጻር ስናይ ይችኛዋ አነስ ያለችና ጠበብ ያለች ቤተክርስቲያን ትገኛለች። ያው ቤተክርስቲያኖቹ ያው ብዙ ናቸው። ሰዓቱ 11 ሰዓት ከ5 ሆኗል። ስለዚህ ከዚህ በኋላ ማታ 2 ሰዓት ጀምሮ ከዛ ጀምሮ እንዲህ ዙሪያውን ያድርጎ ከዛ ድረስ ካህናቱ እዚያው ሆኖ ሲያጨበጭቡ የሚያድርበት ቦታ ነው እና ጤና ቤት ነው። ይህ 2 መስኮቶች ደግሞ ቅዱስ ላሊበላ እነዚህን አብያተ ክርስቲያናት በሚያምፁበት ሰዓት ጸሎት ሲያደርጉበት የነበረ ቦታ፣ በመጨረሻም ሰዓት እዚህ ቦታ ላይ ጸሎት እያደረጉ ማንም ሰው በሌለበት ሰዓት ምንም ሳይታመሙ ሸለብ ነው ያሉት እና አቡነ ገብረ ቅዱስ ስርዓተ ግነዛውን አድርገው ከዚህ ስር ጎልጎታ ከሚባል የቅዱስ ላሊበላ ጽም ይገኛል። ዛሬ ሰዓት ስላለፈ ነገ እናየዋለን። ስለዚህ ከላይ ወስዳቸውና ከላይ ወደታች እንዲታነጹ የሚለውን ግንዛቤ እንዲኖራቸው አሁን የት ነው የነበረው? ቤተክርስቲያን የት አለ? እዚህ ገብተንበት የነበረው ቤተ ደናግል የት ነው? እዚህ እንዴ እዚህ ነው ያለው እኮ ይሄ ኖርና ራኖስ አንድ ላይ ሲቀላቀሉ ዮርዳኖስ ጌታ በዮሐንስ እጅ የተጠመቀበት ቦታ አለ። ነገ እናየዋለን። ይሄ የዚህ ውስጥ ፍሳሹ በአንዱ ይገናኛል። እዚህ አካባቢ ዮር ይባላል። አንድ ላይ ዮር በሁለተኛው ምድብ ዳኖስ፣ ዮር እና ዳኖስ በአንድ ላይ ሲገናኝ ዮርዳኖስ ጌታ በዮሐንስ እጅ የተጠመቀበት ቦታ ምሳሌ አለ እና በጣም ዝቅዝቀት ነው። ውሃ ዝናቡ ሲጥል ቶሎ ነው ይሄዳል። ወዲያውኑ ዝናቡ ሲያቆም አብሮ ያቆማል። ማለት ነው እና ቤተክርስቲያኑን ስናየው ከላይ ሆነን መስቀል ቅርጽ ይሰራል። ከቤተ ጊዮርጊስ በተጨማሪ ይሄ ቤተ መድኃኔዓለም ነው። ቤተ መስቀል በዛኛው በኩል ይገኛል። ቤተ ማርያም መካከል ላይ ያለ፣ ቤተ ደናግል ይገኛሉ። እዛ አረንጓዴ የለበሰው ሰው ወደዚህ ደግሞ ነገ የምናየው ቤተክርስቲያን አለ፣ ቤተ ሚካኤል። ስለዚህ ይሄ አረንጓዴ በቃ ያለው እዛ ወደዚህ አንድ ቤተክርስቲያን አለ። ስለዚህ ከዚህ ወደ ታች ከግራ ወደ ቀኝ ስናሰምር መስቀል እነዚህም ጻድቅ፣ አባቶ፣ ካህናት፣ አደራና ጌታ የተቸነከረባቸው 5 የሚያት መስቀል ምሳሌ በማድረግ የተሰሩ ናቸው። ራሱ ግራና ቀኞቹ እግሩን። ስለዚህ ከዚህ ላይ ያመጣኋቸው አሁን ምን ያክል ቅዱስ ላሊበላ ከዚህ ጀምሮ ውድታች ምን ያክል ስራ እንደሰራ ግንዛቤ እንዲኖራችሁ። ስለዚህ ቅዱስ ላሊበላ በዘመኑ ቀንታው እንደተመለከተበት መላእክቶች እየረዱ በ23 ዓመት ውስጥ እነዚህን ብቻ ሳይሆን ስራ የኋላ ስራ ነው አይደለም። ይሄ በኋላ ነው። የዚህ በ19ኛው መቶ ክፍለ ዘመን አካባቢ እዚህ አስተዳዳሪ የነበሩት አባታቸው ሲሞት ክብራቸውን በመግለጽ እዚህ ቦታ ተሰርቶ ይቀበሉ ተብሎ እዚህ ተቀብሎ ታችኛው መቃብር